አረ ጉድሽን ተመልከች። ምን እያደረገ ነው? ጥሩ ስጋ እየበላ ጫማውን እየበላ ነው። ወይኔ ጉዴ ፈላ። አትኮደታ እዚህ ጉራንጉር ውስጥ እየኖርክ ነው ሀብታም ነኝ ምናምን እያልክ ብትጎረረው። ገንዘብ ትወዳለች ያላል እንዴ? አረ የለም። ስል ደባ ፈልኝ ብለህ ታወራለህ እንዴ? አያልትነሽፈ ስለማፈቅርሽ እኮ ነው። ስለማፈቅርሽ ብታፈቅራትማ እንደዚህ የወረደ ኑሮ እንደምትኖር ትነግራት ነበር። እሷን እያወራሁት አይደል እንዴ? ለምን ዝም አትይም? አይልም ጓደኛ አይደለች እንዴ? ሰማለህ? እንደዚህ የወረደ ኑሮ እየኖርክ አብራኝ ትሆናለች ብለህ እንዳታስብ እሺ? ለምን? ገንዘብ ስለሌለኝ? አዎ ካንተ ጋር ያከክሱ ኖር አልገኝም። መጀመሪያ አንተ በቅጡ ምግብ መብላት ጀምር እሺ? እኔ እኮ አንቺ ላለማጣት ነው ደፋ ቀና ምለው። ደፋ ቀና? መጀመሪያ አንተ ራሱ ቀና በል እሺ? ካሁን በኋላ አጠገቤ እንዳትደርስ እሺ? እኔ እኮ አፈቅርሻለሁ። አግብቼሽ መኖር እፈልጋለሁ። አግብቼሽ? ወሬ ሁሉ ሲያስጠላ በእናትሽ። እጭ ነኝድ። አራው በእናትሽ ፀሐዩ ራሱ ሌላ ቃጠሎ ነው። በመኪና ጥሪ። ለምን ቢያንጓ አትሄዱም? ለእናንተም ይጠቅማችኋል። ማለት እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ትችላላችሁ። ያንጓ አዲስ 30 ሚሊዮን ፕሮሞ ኮድ በማስገባት የመጀመሪያ ጉዟችሁ ላይ እስከ 30% ዲስካውንት ታገኛላችሁ። ግን የሁሉ ተግባራዊ የሚሆነው አፕሊኬሽኑን ከአፕ ስቶር እና ከፕሌይ ስቶር አውርዳችሁ ስትጠቀሙ ነው። እናመሰግናለን። ከያንጎ ጋር ወደፊት